ሰዎች ዛሬ የማሳያችሁ የሞባይል ቻርጅ ይሆናል። እንግዲህ አብዛኛው ሰው ብዙ ስህተት የሚፈጥረው ቻርጀር ላይ ነው። ቻርጀር ማንም ቻርጀር አምጥቶ ሞባይል ቻርጅ ያደርጋል። ግን ሞባይሎች እንደየ አቅማቸው ይለያያሉ፣ ቻርጀሮችም ይለያያሉ። ብዙ ሰው በቻርጀር ላይ ስህተት ይፈጥራል። ቻርጅ ያደርግ ብቻ እንጂ ስለ ቻርጀር ምንነቱ ምንም አያውቀውም። እና ቻርጀሮች የተለያዩ ናቸው። የሚያወጡት ቮልቴጅ ከ5 እስከ 8 ነው። ግን የተለያየ አምፔር አላቸው፣ የተለያየ ይዘት አላቸው። በየራሱ ቻርጅ ታደርጉት ሪኮመንድ አደርጋቸዋለሁ። እነዚህ ቻርጀሮች የተለያየ አምፔር አላቸው፣ የተለያየ ቮልቴጅ አላቸው። ልዩነቱን እንድታውቁት ትንሽ ላሳያችሁ። ይሄ የሳምሰንግ ቻርጀር ነው። አምፔሩ ትንሽ ለየት ይላል፣ እንታዩት ብዬ ነው። ቻርጀር ቮልቴጁ 5 ቮልት ይላል። አምፔሩ ደግሞ ይታያቸዋል ብዬ ተስፋ አደርጋለሁ። 3.0 አምፔር ይላል። አምፔር በአምፔር ይለያያሉ። ቻርጀሮች የተለያየ አምፔር አላቸው እና ይሄ ሳምሰንግ ሲበላሽ የራሱ ሳምሰንግ ገዝተን ነው ቻርጅ ማድረግ ያለብን እንጂ በሌላ ማድረግ የለብንም። ማድረግ የለብን። ይሄ 3.0 አምፔር አይታችኋል አደርጋለሁ። ይሄ ደግሞ ሩጋት ነው ያስባለሁ። 4.8 አምፔር ይላል። እዚህ ላይ አውትፑት ቮልቴጅ 5 ዲሲ ብሎ 4.8 አምፔር ብሏል። እንግዲህ ልዩነቱ አይታችኋል፣ የተለያየ መሆኑ። ይሄ ቻርጀር ደግሞ ሌላ ቻርጀር ነው። ታይፕ ይሄ ደግሞ ሊታይ ነው። አሁን እንደምታይ ተስፋ አደርጋለሁ። ይሄ አውትፑት ቮልቴጅ 5 ቮልት ይላል። አምፔር ደግሞ 600 ሚሊ አምፔር ይላል። አንድም አልሞላ። አሁን ይሄ ቻርጀር ለዚህ ሞባይል ቻርጅ ብታደርጉ ይሄ ሞባይል ይበላሻል ወይ ቆይቶ ይቃጠላል ከጊዜ በኋላ እና በራሱ ነው ቻርጅ የምታደርጉት። ይሄ ሳምሰንግ ነው። ይሄ የሳምሰንግ ቻርጀር ሲበላሽ በራሱ ነው መቀየር ያለባቸው እና ቻርጀሮች የተለያዩ መሆናቸው ለዚህ ላረጋግጥላችሁ እወዳለሁ። ቻርጀሮች ይለያያሉ፣ ኬብልም ይለያያል። አሁን ይሄ ሳይት ኬብል 2.1 አምፔር ነው የሚያሳዝነው። 2.1 አምፔር እና በራሱ ነው መቀየር ያለብን። በራሱ ቀይረን ነው ማድረግ ያለብን እንጂ በዚህ ማድረግ የለብን። ያው 0.7 አምፔር ነው ኬብል የሚያሳዝነው። ኬብልም ይለያያል፣ ቻርጀርም ይለያያል እና ይሄ ኬብል ወደዚህ አስገብተን ወደ ሳምሰንግ አስገብተን ለዚህ የኛ ሞባይል ቻርጅ አድርግ ብንለው ሞባይሉ በፍጹም ይታያል ወይ ይበላሻል። ቢያደርግም የሚፈለገ አምፔር አሳልፎ አያደርግም። ብዙ ስህተት የሚፈጥረው እዚህ ላይ ነው። ቻርጅ ያድርግ ብቻ ሌላ ችግር የለም። የፈለገው ይሰካዋል፣ በፈለገው ቻርጅ አድርግ ይለዋል፣ አያደርግም ቻርጀር። እና ክቡራን ቤተሰብ ከእንግዲህ በኋላ የምታደርጉት ስህተት ይኖራል ብዬ አላስብም። ቻርጀራችሁ ሲቃጠል በራሱ ገዝታችሁ፣ ሳምሰንግ ከሆነ በሳምሰንግ፣ ሩጋት ከሆነ በሩጋት፣ ቴክኖ ከሆነ በቴክኖ ቀይራችሁ ቻርጅ ማድረግ አለባችሁ። በሌላ ቻርጅ ማድረግ ያለባችሁ። ለጊዜው ቻርጅ ቢያደርግም እድሜው እያጠረ እንደሚሄድ ማወቅ አለባችሁ። ኬብል ላይም ልዩነት አለ፣ ቻርጀር ላይም ልዩነት አለ። ቻርጅ ስታደርጉ ማታ ማታ ሰክታችሁ ማደር ያለባችሁ። ቻርጅ የራሱ ሊሚት አለው። ቻርጅ ስታደርጉ ከ20% መውረድ የለበትም፣ ከ80% መውረድ የለበትም። ይሄ ባትሪው እንዳይጎዳ ጥንቃቄ ለማድረግ ነው። ባትሪው ፋብሪካው ሲሰራ መጀመሪያ 4000 ጊዜ 5000 ጊዜ 6000 ጊዜ ሞልቶ ኤክስፓየር ሊሆን የሚል እንትን አለው፣ ሊሚቴሽን አለው። እና ቻርጅ ስታደርጉ በ3 ወር በ4 ወር አንዴ ነው ሞቶ የምታደርጉት እንጂ ሁሌም ሞቶ ማታደርጉ። 20% እንዳይወርድ። 20% ወረደ ማለት ባትሪው ይደርቃል ማለት ነው። ባትሪው ደረቀ ማለት አጭሬት ነው። ሁሌ ሞቶ አደረጋችሁ ማለት ደግሞ ባትሪው 5000 ጊዜ ሞልቶ ኤክስፓየር ሊሆን ይችላል። 5000 ጊዜ ሞቶ ካደረጋችሁ ባትሪው ያልቃል ወይም ይበላሻል እና ያቺ ጊዜ እንዳይቆጥር 4000 እሱ እንደየባትሪው ይለያያል። እሷ እንዳትሞላ ደግሞ ሁሌ ሞታት አድርጉ። ሁሌም ከ20% እንዳታወርዱ። ማታ ደግሞ ስትተኙ ሰክታችሁ አትተኙ። አንዴ ከሞላ ወዲያው ትነቅላላችሁ። ካልሆነ ኦቨር ቮልቴጅ እየጨመረ ሲሄድ ሞባይላችሁ ይበላሻል፣ ባትሪው ይበላሻል። በራሱ ቻርጅ ማድረግ አለባችሁ። የኬብሉም ይለያያል፣ የፓወር ሰፕላይም ይለያያል። ሞባይላችሁ ሲበላሽ የራሱ አይነት ቦታችሁ ቻርጅ ማድረግ አለባችሁ።
እንግዲህ ከዚህ የስለ ቻርጂንግ እውቀት እንዳገኛችሁ ተስፋ አደርጋለሁ። ቻናሉ ላይክ፣ ሳብስክራይብ፣ ሼር ማድረግ እንዳትረሱ። ይመቻችሁ።